ሰላም ሰላም ውድ የኻሊድ ቲዩብ ቤተሰቦች፣ በዛሬው ቪዲዮአችን ደግሞ የምናየው አንድ ሙስሊም ሊኖረው የሚገባ ጠቃሚ የሆነ አፕ ነው። ይህ አፕ በጣም ከብዙ ነገራቶች ይገላግላል። እንዲሁም ደግሞ በጣም ቀለል ያለ ነው። አንድ ሰው ኪታብ መቅራት ፈልጎ መስጂድ መሄድ ምናምን የማይችል ከሆነ ኦር ደግሞ ስራ ቦታ ሆነን ብቻ በማንኛውም ቦታ የፈለግነውን ኪታብ እንደፈለግን አድርገን ለመቅራት የሚያስችል አፕ ነው። በፈለግንበት ሰዓት የፈለግነውን ኪታብ በፈለግነው ኡስታዝ እንድንቀራ የሚያስችል የሆነ አፕ ነው። የአፑ ስም እዚህ ጋር እንደምታዩት የዕልም ፈላጊ ይሰኛል። እስኪ እናወርደውና አንዳንድ ነገሮችን ላሳያችሁ። እሺ አፓችን ኢንስታል እያደረገ ነው። እሺ አፓችን ኢንስታል አድርጎ ስለጨረሰ እዚች ጋር ኦፕን እንለዋለን። እዚህ ጋር እንደምታዩት ሁሉንም ደርሶች መጠቀም እንዲያስችሉ የሁሉም ደርሶች ዳታዎች ማውረድ ይኖርቦታል ይላል። ዳውንሎድ የሚለውን አንድ ጊዜ እነካውና እናወርዳለን። አለው እንላለን። ኖቲፊኬሽን እንፈቅድለታለን። ኖቲፊኬሽን እንዲደርሰን ማለት ነው። ኖቲፊኬሽን እንዲደርሰን ፐርሚሽን እንፈቅድለታለን። ከዛ በኋላ እዚህ ጋር ምን ይላል? እዚህ ጋር ስታነቧት ይህን ቁልፍ ነክተው ደርሶችን በስም መፈለግ ይችላሉ ይላል። ይችን በተን ትነኩና ከዛ በኋላ የፈለጋችሁትን ደርስ ስሙን በመጻፍ ማግኘት ትችላላችሁ ማለት ነው። ሌላ ደግሞ አሁንም እዚህ ጋር ምን ማለት እንደሆነ ያሳያችኋል። እነዚህን አንብቧቸው። ይህን ቁልፍ ነክተው የተለያዩ ማስተካከያዎችን ማግኘት ይችላሉ። እዚህም ጋር እንደምታዩት የደርሱን ስም 2 ሰከንድ ያክል በመጫን ተመሳሳይ ስም ያላቸውን ደርሶች ያመጣልዎታል ይላል። ይችን በመንካት ማለት ነው። ይችን 2 ሰከንድ ጫን ስትሏት በዚህ ተመሳሳይነት ያላቸውን ደርሶች ያመጣላችኋል። እዚህም ጋር ልክ እንደዛው ተመሳሳይ ስም ያላቸውን ኡስታዞች ማግኘት ከፈለጋችሁ ይችን የኡስታዝ ስም ለ2 ሰከንድ ያክል ተጭናችሁ መቆየት ማለት ነው። እሺ እዚህም ጋር ልክ እንደምታዩት ተመሳሳይነት ያላቸው ምድብ፣ አሁን ለምሳሌ ተውሂድ የሚባለው አንዱ የዕልም ወይም ደግሞ የኪታብ ዘርፍ ነው። ስለዚህ በዚህ ዘርፍ ያሉ ሌሎች ተመሳሳይ ኪታቦችን ያመጣላችኋል ማለት ነው። ኢንተርፌሱ ይህን ይመስላል። ከዚያ በኋላ እስኪ አሁን የሆነ አፕ ወይም ደግሞ የሆነ ኪታብ ላውርድና አጠቃቀሙን ላሳያችሁ። እስኪ አሁን አነስ ያለ ኪታብ ላሳያችሁ። እዚህ ጋር እስኪ ይችን ኪታብ እናውርድ። ሂዳየቱል ሙስሊሚ ልጀዲድ ይላል። ይቅርታ ሀዲየቱል ሙስሊም ልጀዲድ ይላል። በጣም ይቅርታ። እና ይሄን ሀዲየቱል ሙስሊም ልጀዲድ የሚለውን ኪታብ ማነው ደርሱን የሰጠው ወይም ደግሞ ያቀራው ሰው ማነው? ኡስታዝ አቡ ኡሰይሚን አብደራህማን ይባላል። እንዲሁም ደግሞ እዚህ ጋር እንደምታዩት 3 ኦዲዮ አለ። ይህን ደርስ በ3 ኦዲዮ ነው የተጨረሰው ማለት ነው። 3 ኦዲዮ ብቻ ነው የምታዳምጡት። ከዛ እዚህ ጋር ደግሞ ምን አይነት ዘውግ ወይም ደግሞ ምን አይነት ኮንተንት ነው ያለው ኪታቡ የሚለውን ደግሞ እዚህ ጋር ማየት ትችላላችሁ። ከዛ ደግሞ ኪታቡን እዚች ጋር ይችን ነክታችሁ ሴቭ ማድረግ ትችላላችሁ። ወደ ውስጥ ገብተን ይኸው አንድ ጊዜ ኪታቡን ትነኩታላችሁ። ከዛ በኋላ እዚህ ጋር ለፈለጋችሁ ሰው ሼር ለማድረግ ነው። ከዛ እዚች ጋር ደግሞ ኪታቡን ይችን ነገር ስትነኳት ከዚያ በኋላ ድምጾቹን ኦዲዮቹና የኪታቡን ደግሞ በፒዲኤፍ ዳውንሎድ ያደርግላችኋል ማለት ነው። ከዚያ በኋላ እዚች ጋር ደግሞ አስታዋሽ መዝግብ ትላለች። ይህን ቁልፍ ነክተው የመቸትን ቀንና ሰዓት ትሞላላችሁ። ከዚያ በኋላ ቅድም ኖቲፊኬሽን ፈቅዳችሁለት የለ ፐርሚሽን ላይ ከዛ ኖቲፊኬሽን ደርሳችኋል ማለት ነው። አሁን ለምሳሌ የሚመቸኝ ሰኞ፣ ሮብ፣ አርብ ኦር ሰኞ ሮብ ጁሙአ ከ10 ሰዓት ተኩል በኋላ ነው ብላችሁ ታስገቡለታላችሁ። ከዚያ በኋላ በዛን ሰዓት ቴክስት ይደርሳችኋል ደግሞ ኖቲፊኬሽን ይገባላችኋል ማለት ነው። ይህን ትሞላላችሁ። እሺ ከዚያ በኋላ እስኪ አሁን እችን እንንካና ዳውንሎድ እናድርግ። ፒዲኤፋችን እንደምታዩት እየወረደ ነው።
ኦዲዮም እየወረደ ነው። ያው ሶስት እንትን ስለሆነ ማለት ነው 3 ኦዲዮ 1 ፒዲኤፍ ነው የምናወርደው። ስለዚህ ጨርሰናል ማለት ነው። እዚህ ላይ እዩት ደግሞ እዚህ ጋር ፕሮግረሱን ያሳያችኋል፣ ወይም ደግሞ እናንተ የተማራችሁትን ወይም ደግሞ እየቀራችሁ ያላችሁትን በፐርሰንት ማለት ነው እዚህ ጋር ያሳያችኋል። ከዚያ በኋላ እዚህ ጋር ምድቡ ምናምን ያሳያችኋል፣ የኪታብ አዘጋጅ ማን ናቸው ምናምን። ከዛ እዚህ ጋር ደግሞ ፒዲኤፉን ለማግኘት የት ኪታቡን ክፈት የሚለውን ትነኩታላችሁ። ሶ በዚህ አይነት እንትን ትላላችሁ ማለት ነው። ከዛ እዚች ጋር ይችን ትነኳትና ማስታወሻዎች የምትለዋን ይችን እናካታለን። ከዛ ምንም የለም፣ ምንም ማስታወሻ አላስገባንም ማለት ነው። ስለዚህ ማስታወሻ እናስገባ። እዚች ጋር አስታዋሽ መዝግብ የምትለው ላይ ከዚያ በኋላ እዚህ ጋር እንደምታዩት ቀን ያስመርጣቸዋል። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ እያለ ማለት ነው። ስለዚህ እኛ እስኪ አሁን ለምሳሌ ለእናንተ ለማሳየት ስለሆነ እዚህ ጋር ሰኞ፣ ሮብ እና ጁምዓ ልበለው። ስለዚህ ሰኞ፣ ሮብ፣ አርብ ከዛ በኋላ የቂራአት ሰዓት ደግሞ እዚህ ጋር ታስገባላችሁ። እኔ አሁን ለምሳሌ ዝም ብዬ ለእናንተ እንደዚህ ልበለው። አሁን እዚህ ጋር በምታዩት መልኩ ጨርሰናል ማለት ነው። እዩት። ሰኞ፣ ሮብ፣ አርብ 2 ሰዓት ከ15 ፒኤም ላይ ኖቲፊኬሽን ደርሰናል ማለት ነው። ከዛ መዝግብ ትሉታላችሁ። መዝግብ በቃ አሁን ተመዝግቧል ማለት ነው። እዚህ ጋር ማስታወሻዎቼ የሚለው ላይ ይመጣላችኋል። ማስታወሻ ላይ የሚለው ላይ ይመጣላችኋል። ስለዚህ በዚህ አይነት መልኩ ይህን አፕ መጠቀም ትችላላችሁ ማለት ነው። ለሌሎች እንደዚሁ ጠቃሚ አፕሊኬሽኖችን ለማግኘት እንዲሁም ደግሞ መረጃዎችን ለማግኘት ይህን ቻናል ሰብስክራይብ ማድረግ አትርሱ። ሰብስክራይብ ማድረግ አትርሱ። ይህን ቻናል ሰብስክራይብ ያድርጉ። እንዲሁም ደግሞ ሌሎችም አፖችን ማግኘት ከፈለጋችሁ እንዲሁም ደግሞ የዚህን አፕ እና የሌሎች አፖችን ሊንኮች ደግሞ ማግኘት ከፈለጋችሁ የቴሌግራም ቻናላችንን ተቀላቀሉ ማለት ነው። የቴሌግራም ቻናላችንን ተቀላቀሉ። ሁለተኛ ቻናል ደግሞ ዩቲዩብ ቻናል ኢንሻአላህ በቅርብ የምንከፍት ይሆናል ማለት ነው። ስለዚህ ሳይሆን የተለያዩ ታሪኮችን ምናምን የተለያዩ ደርሶችን የምንለቅበት ቻናል እንከፍታለን። እስከዛ ድረስ ይህን ቻናል ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ቪዲዮቹን ላይክ ኤንድ ሼር በማድረግ የአጅሩ ተካፋይ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።